No, people are, I think, had we thought that our friends are capable of stabbing us in the back, we would not have stationed policemen on our border areas. We would have stationed sizable army contingents. Had we suspected that our friends are capable of targeting and murdering school children by air raids, we would have taken more precautions. At the same time, if we are going to be in the business of a joint facilitation team of Rwanda and the United States have come up with a comprehensive package. That package is not 100%. It does not reflect the Ethiopian position 100%, but we believe that the basic principles have been upheld in that package, and therefore we have accepted it fully. Okay. What are your plans for the next 24 hours? It's true that we have had disagreements on the border issue. We have had disagreements on trade and related issues, but you don't go invading a country with whom you have dispute on trade issues. We have more civilized mechanisms of resolving such problems. Very good. Thank you very much. Pleasure. ክቡር የኢትዮጵያ ሕዝብ፣ ክቡር ዶክተር አብይ አሕመድ ዓሊ፣ የኤርትራን ሕዝብ የሰላምታና የፍቅር መልካም ምኞት ሳቀርብ የሚሰማኝን ደስታ እየገለጽ እውን ስላደረጋችሁት ድል የተመላበት ታሪካዊ ለውጥ እንኳን ደስ አላችሁ እላለሁ። ያለፈው በባህላችንና ታሪካዊ ጥልቅ ጥቅሞቻችን አንጻር ጥላቻና ቂም በቀል ውድመት ለመንዛት የተሞከረውን ሴራ አሸንፈን ለልማት ብልጽግናና መረጋጋት በሁሉም መስክና ግንባራት አብረን ልንመርሽ ወደፊት ለመራመድ ቆርጠን ተነስተናል። ማንም ፍቅራችንንና ስምምነታችንን ለመበተንና ለማዋቅ እርጋታችንን ለመሸበር፣ ለማጥቃት፣ ልማትና እድገታችንን ለማደናቀፍና ለማውደም እንዲፈታተነን አንፈቅድም። በጋራ ጥረታችንና የከሰርነውን አስመልሰን ለመጪ ጊዜ ግዙፍ ኩነታዎች ሰርተን እንደምናሸንፍ ደግሞ እርግጠኞች ነን። በድጋሚ ከባድ መስዋዕትነት ከፍላችሁ በኃይለኛ መከታ ያስመዘጃቱን ድል እያመጎስ ለዶክተር አብይ ብልህ አመራሩና ትባቱ ያለኝን ልባዊ ድጋፍና የድል ምኞት ደግሜ አረጋግጣለሁ። አመሰግናለሁ።
ቤት አባላት፣ ክቡራትና ክቡራን፣ ያለንበት ጊዜ የአፍሪካ ቀንድ በቀውስ ውስጥ ያለበት ብዙ የየራሳቸው ፍላጎትና ዓላማ ያላቸው ኃይሎች የሚራኮቱበት ውስብስብ መጠላለፍ በቀጠናው ያለበት ወቅት ነው። በዚያው ልክ ደግሞ በባህል በቋንቋና በረጅም ጊዜ ጋራ ታሪክ የተሳሰርን ህዝቦች ያለንበት ከባቢ ነው። የውጭ ግንኙነታችን በተመለከተ ሀገራችን የፓን አፍሪካኒዝም መሰረት፣ የአፍሪካ ህብረት መስራችና መቀመጫ፣ የቀደምት ዓለም አቀፍ ተቋማት መስራችና በዓለም አቀፍ በአህጉር አቀፍ እንዲሁም ቀጠናዊ ጉዳዮች ላይ ጉልህና ገንቢ ሚና የምትጫወት ሀገር ናት። ይህንኑ በጋራ ተጠቃሚነትና እኩልነት ላይ የተመሰረተውን ፖሊሲያችንን አጠናክረን እንቀጥላለን። ከአፍሪካውያን ወንድሞቻችን ጋር በአጠቃላይ ከጎረቤቶቻችን ጋር በተለየ በችግርም በተድላም አብረን እንቆማለን። ከኤርትራ መንግስት ጋር ለዓመታት ሰፍኖ የቆየው አለመግባባት እንዲያበቃም ከልብ እንፈልጋለን። የበኩላችንም እንወጣለን። በጥቅም ብቻ ሳይሆን በደም ለተሳሰሩት የሁለቱ ሀገራት ህዝቦች የጋራ ጥቅም ሲባል ልዩነቶቻችንን በውይይት ለመፍታት ያለንን ዝግጁነት እየገለጽኩ የኤርትራ መንግስትም ተመሳሳይ አቋም እንዲወስድ በዚሁ አጋጣሚ ጥሬን አቀርባለሁ። የተከበሩ አፈ ጉባኤ